السلام عليكم ورحمة الله وبركاته حبايبي እንዴት ናችሁ? ሰላም ናችሁ? ለኛ ያለው አልሐምዱሊላህ። ዛሬ ውሏችን ማነው እዚህ ጋር ሰላጣ ፈዋካ እየሰራን ነው። እዚህ ጋር ገና ተቆርጦ አላለቀም ማለት ነው። እዚህ ጋር ደግሞ ሲኒ ቦራ አለ ማለት ነው። ኢንሻአላህ ሲያልቅ ደግሞ እናሳያችኋለን። ብሎግ ነው ዛሬ የምንሰራው ኢንሻአላህ። እሺ ፈዋካችንን በዚህ መልኩ ጨርሰናል። ይሄን የመሰለ ፈዋካ ሰርተናል ማለት ነው። እኔ በማንጎ ነው ያደረኩት፣ ግን እናንተ ግን በምትፈልጉት ማድረግ ትችላላችሁ ማለት ነው። በብርቱካን ማድረግ ትችላላችሁ፣ በማንጎ ማድረግ ትችላላችሁ ማለት ነው። እሺ እና እንዴት ነው እላችኋለሁ። ሲኒ ፖሉን ደግሞ ላሳያችሁ፣ ገና ያው አልበሰለም፣ ፍረን አስገብቻለሁ። ላሳያችሁ። እሺ ሲኒ ፖሉ ደግሞ ይሄ ነው፣ ገና አልበሰለም። ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ የዛሬው ብሎግ ይሄን ይመስላል። ደግሞ እየጨረስን እናሳያቸዋለን ማለት ነው። ያው ሻያችን ደግሞ በዚህ መልኩ ሻያችን እየተፈላ ነው እላችኋለሁ። የዛሬው ብሎግ ማለት ነው። እሺ ሰላጣችን እዚህ ጋር ተዘጋጅቷል። እዚህ ጋር ነው የምወስደው ማለት ነው። የሚደረገው ይህ ማለት ነው። ሀባይቢ በርበሬ አድርግበት ሹሮም ይናርግበት በርበሬ እንትን ማንጎ ግን ትንሽ ነው ያመጡት። ማንጎ እንትን ደግሞ በዚህ መልኩ በሰለ ማለት ነው። ገብስ ዱቄት ስለሆነ እኮ ነው እንደዚህ የሚሆነው። ሀባይቢ ቀመሳ ላይ ነን። እሺ ደግሞ ያቃጥላል። አረ እንደው ጎኑ በሰም ይሄ አንደኛ ዱቄቱ አይረባም፣ ሁለተኛ መኩሮፉ ታሟል። ሪፈር መጣፍ አለበት። ይኸው ፍርኖ ዱቄት ገዛም ብለው ማለት ነው። ያጀማ ገብሱ ዱቄት አንተውት ማለት ነው። በሶ ነው የሚለው። ይኸው ታዝም ታስሮም እንደዚህ በስሏል፣ ከላይም እንደዚህ በስሏል ማለት ነው። ግን ተውስጡ እንደዚህ ስታውት ይኸው ሊጥ ነው። ይሄ ገብስ ዱቄት ሆኖ ማለት ነው። ይኸው ካባይ ሲኒ ፖላችንን በዚህ መልኩ አዘጋጃችሁ ያጀማ እኛ ማለት ነው። ተመልከቱ ያጀማ ዝም በመጠበቁ ራሱ ወደ አንድ ዲያ ነው። እሺ እክስ ወይልች ዲና ይወክላለች ነው ማለት ነው። ደግሞ ሲበዛ ተወዳለች። እንዲህ እናድርጋቸው። ስሜማ ላይ ቁጭ በሏ። አይው አንድ አራቱን እንያዝና ከፋቸውን ለጠጥ አድርገን ወጥረን ላይ ቁጭ እናድርግና እሱ ይሻላል። ዲዛይን ማለት ነው። ያምራል። እዚህ ነጭ ላይ ቢቀመጡ ዲዛይን እናድርግላቸው። ሰላጣውም ላይ ደግሞ ታላይ ሰፋፋፋ ሲሉ ምንድን ነው የሚባለው? ሙዘኝና ምንድን ነበረ? ዘየን አይዋ ይኸው እዚች ሰላጣዋ ላይ ማለት ነው። ሀባይቢ ክንፏን ዘር ጣጣጣ አድርገን እንደ ቁጭ ያዚህ ነው ዚና እያሉ እዚች ላይ ደግሞ ነጭ ላይ ሸረ ቢስሚላ አላህ ብለሽ ለአላህ ብለሽ እንዳትገቢ ደግሞ ሲበዛ ነው የምትወደው ልጅቶቹ ነገር ዛሬ እሷን ለማባበል አይደል ይገቡላ የሚጠሩት። እሺ ሰራተኛ እኔም ቢያባብሉኝ በእኔም ብሰራላቸው ነበር። ጡንም የሚከፍተው
ለታች ብሎ እኮ ነው ይኸውልህ። ኧረ ቢስሚላ ወላሂ ለእሷ ሲባል ምግብ ታዙ እሷ ነበር ማሰብ ተመልከቱ ሀባይቢ በቃ ኧረ ቢስሚላ ጭራ መግዛታችን አይቀርም። ግን ምስራት ከፍቷል። ከከብቶቹ ጭራ አንጠታል ማለት ነው። እንዲህ ማራገፍ ነው። ሌላ ምንም አያስፈልግም። ያረቢ ያለ ያ ጀማ ላሳቂዎች ማለት ሲሆን ሲውዛ ያለውን ጉድ ስልኬን አያጠንቁ። እሺ ስልኬን አያጠንቁ እንዴ ተመልከቱ። እኛ እኮ እንዲሁ አሁን አረብ ሀገር ለመውራት በጣም የሚያስጠላ ነው። ወይ አንዲት እኮ ሲያይ እኮ እዛ ወላሂ እንትና ካታር ስኖር እኮ አንዲት ሀባ ቢምቢ ናት የምትመጣው። ያቺ ከገባች እኮ መድኃኒቱ ቶሎ ብሎ ነው አቡዳቢም እኛ ቤት ቢምቢ ነው የመጣው። ቶሎ በይ ነው ትውጣ አለች ትውጣ እንኳን ዝም ብሩ አሁን ብርድ ስለሆነ ነው ማለት ነው። ፀሐይ ሲሆን ደግሞ ዝም እንደሚመጣ ታውቂያለሽ? ምን ሽንሽራ ይታልማለች። በዚች ላይ ሽርርር እያሉ እንጨት ማንሳት አትችይም። ማአት ነው እንደወረደችው ማአት ናቸው። ቢስሚላህ ረህዋን ያቀጥኛ ረቢ ማአት ናቸው እንሽራቶች። አሁን ደግሞ ዝንቡ ሰርገኛ መሰለህ የገጠር መሆን ምልክት ነው። አይ አቡዳቢ እኛ ዘንድ ቢምቢ ብቻ ነው ያለው። ቢምቢውም የሚመጣው ምንድን ነው? ውሃ ጨፌ ነገር ካለ ጨሌው አለ አይደለ? የእንትኑ ጉዝጓዙ ያፈርሸ ነገር እሱ ነገር እና ደግሞ እንትን አለ በቃት እንደሞ ከሰረ በቃት አለ ስፕራኮ ነው ሲቲዩ ታሸልቶ ስለሽ ነው እንጂ አሁን እሱ ሄን ነው አልተሰራዳ እኔ መድናቆ ሸዋራ ነው ወስድ እኮ ስገባ አገኘዋል። አይ ቼምፒየን ሙዛድር ሻባት ለማለሽ መቀነት ታርቄ ነው ሱ ፊት አልዶ ግቤ ነው ምኛል እየበላን ነው ብለን ደውለን ለሞት መጣ ነበር። ሻራ እስታሁን አልጋው ላይ ቁጭ ብለህ ኮረኩ ቆይታ አዛን ያረግዝሽ ነው ይውል አርገን ሰዲና እየበላን ነው ብንላት እየሮጠች ትመጣ ነበር። አጥማ ትመጣ እኮ እናንተ እያለ እኔም አንድ አረባት እኔ እዛ ክላስ ላጠያ ነው ሴትዮን እንቺ ይሄን ታኮሽ አልኳት። ይሄ ደግሞ አረጓ በተት ተሰራ ነው። ነዓም ታሊ ጠይብ